ዓለማችን ላይ ከሚገኙ እጅግ ምስጢራዊ ከሆኑና ልክ እንደ ቤርሙዳ ትሪያንግል ዋጥ ስልቅጥ አድርገው አላየውም ከሚሉ ቦታዎች አንዱ ነው። ለመሆኑ ይህ ቦታ ምንድነው? የትስ ነው የሚገኘው? ምድራችንን አናውቃትም በሁለት ምክንያቶች፣ አንድም ሁሉንም የዓለማችን ክፍል እየዞሩ የማየት እድሉ ስለሌለን፣ ሁለተኛ ብንሄድም በአንዳንድ የዓለማችን ክፍል የምናየውና የምንሰማው ነገር ከመረዳታችን በላይ በመሆኑ በዛሬው ዝግጅታችን ምድራችን ላይ ከሚገኙና ከሳይንስ አቅም በላይ ከሆኑ ቦታዎች አንዱ ወደ ሆነው ወስዳችኋለሁ ማለት ነው። አብራችሁን ሁኑ። ምድራችን ላይ ከሚገኙና ምስጢራዊ በሆኑ ታምራቶች ከተሞሉ ቦታዎች አንዱ ነው። ይህ ቦታ ከገቡ የማይወጡበት ከሄዱ የማይመለሱበት ልክ እንደ ወራጅ ውሃ መውረድ እንጂ መውጣት የማይቻልበት ቦታ ባርሳኪልሜስ ይባላል። የሚገኘውም ካዛኪስታን ውስጥ ነው። እናም የዚህ አካባቢ ሰዎች ቦታው እጅግ አደገኛና ገዳይ ከመሆኑ የተነሳ አንድ ሰው ተነስቶ ኑሮ መሮኛል ራሴን ላጠፋ ነው ሳይሆን የሚለው ባርሳኪልሜስ ሊሄድ ነው የሚለው። ለመሆኑ ይህንን ቦታ በዚህ ልክ አደገኛና ገዳይ ያስባሉ ጉዳዮች ምንድናቸው? ንግርቱ የማያልቅ የትኞቹም የምድራችን የሳይንስ ሊቃን ሊያብራሩት ያልቻሉት ከሰው ልጅ የመረዳት አቅም በላይ ነው ታሪኩ። ልክ እንደ ቤርሙዳ ትሪያንግል ልታዩት ትችላላችሁ። ዋጥ ስልቅጥ አድርጎ ደብዛችሁን በማጥፋት የውሃ ሽታ ነው የሚያደርጋችሁ። በተጨማሪም ይህንን ቦታ ምስጢራዊና አደገኛ ካስባሉት ጉዳዮች አንዱ የቦታው የማይገመት ባህሪው ሲሆን ይህም ማለት አንዳንድ ይህ ቦታ የዋጣቸውን ወይም የሰወራቸውን ሰዎች ድንገት ይተፋቸዋል። ልክ እንደ ቤርሙዳ ማለት ነው። በቤርሙዳ የጠፉና የውሃ ሽታ ሆኖ የቀሩ ፕሌኖች ሆኑ የተለያዩ መርከቦች እንደመኖራቸው አሁን ላይ ሌሎች ከዚህ በፊት የጠፉበትን መንገድ ተከትለው ያለምንም ችግር ቦታውን ያለፉትም እጅግ ብዙ ናቸው። ማለትም ባርሳኪልሜስም እንዲሁ ከዚህ ቀደም ሌሎች የጠፉበትን ወይም የተሰወሩበትን መንገድ ተከትለው ያልጠፉ ወይም ምንም ችግር ሳይደርስባቸው የወጡም አልጠፉም ማለት ነው። ነገር ግን ባርሳኪልሜስን ከቤርሙዳ የሚለየው ከዚህ ቦታ የተረፉ ሰዎች የሚያወሩት ነገር እጅግ የረቀቀና ለማመን የሚከብድ ሲሆን ስለ ጊዜ የነበራቸው ማረዳድ ፍጹም የተለየ ነበር። ማለትም በዚህ ቦታ ከጠፉ ብዙ ዓመታትን አስቆጥረው ተርፎ የተመለሱትን ሰዎች ይህንን ሁሉ ዓመታት የት ቆይተው እንደነበር ሲጠይቋቸው የሚመልሱት መልስ ይህ ነበር። ስለምን ዓመታት ነው የምታወሩት? እኛ እናንተ እንደምትሉት ይህንን ሁሉ ዓመታት በዚህ ልንቆይ ይቅርና አንድ ሳምንትም አልቆየን፣ ለቀናት ብቻ ቆይተን ነው የተመለስነው በማለት ይመልሳሉ። ነገሩ እንዲህ ነው። አስቀድሜ እንዳልኳችሁ ይህ ቦታ ወይም ባርሳኪልሜስ የሚገኘው የ20 ሚሊዮን ዜጎች መኖሪያ በሆነችው በካዛኪስታን ሲሆን ባርሳኪልሜስ ማለት ካዛኪስተኛ ሲሆን ባርሳ ማለት ወደዚያ ከሄድክ ማለት ሲሆን ክልሜስ ማለት ደግሞ በፍጹም አትመለስም የሚል ትርጉም አለው። ይህም ማለት ኑሮ መሮ ይሁን ለመጎብኘት እዚያ ከሄድክ በፍጹም አትመለስም፣ እዚያ ከመሄድ በፊት በደንብ አስብበት ማለት ነው። ቦታው 133 ስኩዌር ኪሎ ሜትር ስፋት ያለው ባህር ሲሆን ለረጅም ጊዜ መሃሉ ደሴት ነበር። የዚህ አካባቢ ሰዎች ይህንን ደሴት በቅርብ ርቀት የሚመለከቱት ቢሆንም ድርሽ ግን ብለውበት አያውቁም። በነፍሳቸው የፈረዱና ከሞቱም ልሙት ብለው ከወሰኑ ጥቂት ሰዎች በቀር። የእነዚህንም ጥቂት ሰዎች ታሪክ እንሆ። በአንድ ወቅት በካዛኪስታን ያልታሰበ ድርቀት ተከሰተ። ገበሬዎች ከብቶቻቸውን የሚያበሉት ሳር አጡ። እናም ከብቶቻቸው በረሃብ ምክንያት እንዳይሞቱ ለምለም ሳር ወዳለበት ይዘው መሰደድ ጀመሩ። እናም በባርሳኪልሜስ የባህር ዳርቻ ይደርሳሉ። በዚህም የባህር ዳርቻ የነበረውን ለምለም ሳር ከብቶቻቸውን በመመገብ ለጊዜው ከብቶቻቸውን ከረሃብ ሞት ያተርፋሉ። ቀስ በቀስ ግን ከባህሩ ዳርቻ የነበረውን ሳር እያለቀና ባህሩም እየደረቀ ከብቶቻቸው ዳግም በድርቅ ምክንያት መሞት ይጀምራሉ። እናም ብዙ ከብቶች የነበሩት አንድ ቤተሰብ አይናችን እያየ ከብቶቻችን ከሚያልቁ ያደረገንን ያደርገን በማለት የከብቶችን ሕይወት ለማዳን የራሳቸውን ሕይወት አደጋ ውስጥ ከተው በሕይወታቸው ከባድ ውሳኔን በመወሰን የማይደፈረውን ይደፍራሉ። በዚህ አደገኛ ደሴት ለከብቶቻቸው የሚሆን ለምለም ሳርን ያለምንም ችግር እንደሚያገኙት ተስፋ በማድረግ እናም ወደዚያ ከሄዱ የማይመለሱበት ወይም ባርሳኪልሜስ አደገኛ ደሴት ከብቶቻቸውን እየነዱ ጉዞ ይጀምራሉ። እናም ይህ ቀን ለዚህ ቤተሰብና ከብቶቻቸው ምድር ላይ የታዩበት የመጨረሻ ቀን ሆነ። ከዚያች ቀን ጀምሮ ይህ ቤተሰብ ከነከብቶቹ ምድር ላይ ደብዛቸው ጠፍቶ የውሃ ሽታ ሆኖ ቀርቷል። ባርሳኪልሜስን መገመት አይቻልም። ውጦታል፣ ሰውሮታል ሲባል ከብዙ ዓመታት በኋላ አንዳንዱን መልሶ ይተፋል። እናም እንደ ዕድል ሆኖ ከዚህ አደገኛ ደሴት የተረፉ ሰዎች የሚያወሩት ነገር እጅግ የሚገርምና ለማመን የሚከብድ ነው። እንዲህም በማለት የገጠማቸውን ነገር ይናገራሉ። ወደ ደሴቱ ከገቡ በኋላ የቆዳቸው ቀለም ወደ ሰማያዊነት ተቀይሮ እንደነበርና በዚያም ያሉ ሰዎች በተመሳሳይ ሰማያዊ ቆዳ እንደነበራቸው በመግለጽ በስፍራው መግለጽም ሆነ መርዳት ያልቻሉት ውስብስብ ቴክኖሎጂ እንደሚገኝና በየዕለቱ ከየት እንደሚመጡ የማያውቋቸው ትኩስ የቅብር ስፍራዎች ተመልክተው እንደነበር ይናገራሉ። እናም ከዚህ ጋር ተያይዞ አንድ ታሪክ ልጨምርላችሁ። ከዕለታት አንድ ቀን አብሮ አደግ ጓደኛሞች ጀብድ መስራት አምሯቸው ለምን ይህንን አስፈሪና ማንም ሰው ለመድፈር የሚፈራውን ቦታ ደፍረን ታሪክ አንሰራም ተባባሉ። ታሪክ ሆነው ሊቀሩ እንደሚችሉ የዘነጉ ይመስላል። እናም በውሳኔያቸው መሰረት ከደሴቱ ከደረሱ በኋላ ያስፈልገን ይችላል ብለው ያሰቡትን ምግብና ሌሎችንም ቁሳቁሶች በመያዝ ወደዚያ ከሄዱ የማይመለሱበት ደሴት ወይም ባርሳኪልሜስ ይሄዳሉ። ነገር ግን ጀብደኝነት የቀናቸው አይመስልም። ወጣቶቹ ከሄዱ ቀናት፣ ሳምንታት እንዲሁም እንደ ቀልድ ዓመታት ተቆጠሩ። ያው እንደተለመደው የሌሎች ዕጣ ፈንታ እንደገጠማቸው ተደመደመ። ዘመድ አዝማድ እርሙን አወጣ። ቤተሰቦቻቸው ኑሮን እንደ አዲስ ከጀመሩ ከ30 ዓመታት በኋላ ግን አንድ ያልታሰበ ነገር ተከሰተ። ይህም ከጓደኛሞቹ መካከል አንዱ ብቻውን ተመለሰ። አገር ጉድ በማለት እንዴት ከዛ ሊወጣ እንደቻለ እዛም እንደገጠማቸውና ሌሎች ጓደኞቹ ምን እንደሆኑ ይህንን ልጅ መጠየቅ ይጀምራሉ። ልጁም ጓደኞቹ ምን እንደገጠማቸውና እርሱም ከዚህ አደገኛ ደሴት እንዴት ሊወጣ እንደቻለ
መልስ የለውም። እርሱ የሚያውቀው ብቸኛ ነገር ቢኖር ባርሳክ ኢልሜስ ከጓደኞቹ ጋር የሄዱት እነርሱ እንደሚሉት ከ30 ዓመት በፊት ሳይሆን ከ3 ቀን በፊት መሆኑን ብቻ ነው። በጣም የሚገርም ነው። ይህ ቦታ ካዛኪስታን ውስጥ ለብዙ ዓመታት የሚታወቅና ሀገር ምድሩ የሚፈራው ቦታ ቢሆንም ታሪኩ ለመጀመሪያ ጊዜ የተዘገበው እንደ አውሮፓውያኑ በ1948 ወይም ከዛሬ 277 ዓመታት በፊት ነበር። በ1990ዎቹ አንድ የሳይንስ መጽሔት ስለዚህ ቦታ በዝርዝር ከጻፈ በኋላ ግን በመላው ዓለም ዝነኛ ለመሆን በቅቷል። ዛሬ ላይ ቦታ ደሴት አይደለም፣ በዙሪያው ምንም አይነት ባህር የለም። ባህሩን ከደረቀ ብዙ ዓመታት ተቆጠሩ። በምትኩ እንደምትመለከቱት ጭው ያለ አደገኛ በረሃ ሆኗል። በረሃውም ቀድሞ ከሚነገሩ ንግርቶች በተጨማሪ በአደገኛ የበረሃ ግንቆችና እባቦች የተሞላ በመሆኑ ሰዎች ዛሬም ድረስ ሄደውበት አያውቁም። ሳይንቲስቶች ስለዚህ ስፍራ ማብራሪያ የላቸውም። ለመጀመሪያ ጊዜ ስለ ባርሳክ ኢልሜስ የዘገበው የሳይንስ መጽሔት የሶቪየት ህብረት መሆኑን እየገለጹ የሶቪየቶች የፈጠራ ታሪክ ነው ከማለት ውጪ ምንም አይነት ማብራሪያ መስጠት አልቻሉም። በእርግጥ ስለ ቤርሙዳስ መሽ ማብራሪያ ሰጡና ለዛሬ በዚህ አበቃን። ከተመቻችሁ ሳብስክራይብ እና ላይክ በማድረግ ቤተሰብ መሆን እንዳይረሳ። አመሰግናለሁ።